السلام عليكم ورحمة الله وبركاته. يا الله زنات يميلو تكتاتاي ما استوشانو الله سبحانه وتعالى بالقرآن وسط زناتون عند سطاتشو يتكساتشون نبياتوች إن شاء الله መዘርዘር እንጀምራለን። ከዚህ ክፍል ጀምሮ አንድ እስከ 8-9 ሰዎችን አላህ Subhanahu Wa Ta'ala እዝነቱን እንደሰጣቸው በቁርአን ውስጥ ይጠቅሳል። ከነዚህም መካከል አላህ Subhanahu Wa Ta'ala በሱረቱል መርየም ስለ ነብዩላህ ኢብራሂም አለይሂ ሰላም ታሪክ ሲያወራ መጣና ማለት ነው። ለነብዩላህ ኢብራሂም ኢስሐቅና ያዕቆብን እንደሰጠው ከተናገረ በኋላ ከዛ በኋላ አላህ በሚቀጥለው አያ ላይ ምን አለ? ወወሀብና ለሁም ሚን ረሕመቲና ወወሀብና ሰጠናቸው። ለማን? ለሶስቱም ለነብዩላህ ኢብራሂም፣ ለልጁ ለነብዩላህ ኢስሐቅ፣ ለልጁ ለነብዩላህ ያዕቆብ ምን ሰጠናቸው? ለሁም ሚን ረሕመቲና ከእዝነታችን ሰጠናቸው። ምንድነው? ከአላህ ከሰጣቸው እዝነት መካከል ለነኚህ ነቢያቱ ነብይነት፣ ሂዳያ፣ ወደ አላህ መመራት። ከዛ ወጀዐልና ለሁም ለነሱም አደረግንላቸው ይላል አላህ Subhanahu Wa Ta'ala ሊሳነ ሲድቂን አልያ ከፍ ያለ አለ አላህ Subhanahu Wa Ta'ala ምስጉን የሆነ የተመሰገነ የሆነ በጣም ከፍ ያለ የሆነ ሊሳን ዝና ታዋቂነትን አደረግንላቸው ይላል። ነብዩላህ ኢብራሂም አስቡት፣ በአሁኑ ሰዓት ላይ በዓለም ላይ በጣም ታዋቂ ከሆነ ሰዎች መካከል ግንባር ቀደሙ ነው ማለት ነው። በእስልምና ሃይማኖት፣ በክርስትና ሃይማኖት፣ በአይሁድ ሃይማኖት ዘንድ ተወዳጅ ታዋቂ፣ ሁሉም በቃ የሚከተለው የሆነ ከተለዋለው የሚለው የሆነ ታላቅ የሆነ ግለሰብ ነው ማለት ነው። ታላቅ የሆነ ነብይ ነው። እንዲሁም ነብዩላህ ኢስሐቅም ያዕቆብም እና አላህ ሊሳነ ሲድቂን አልያ ታላቅ የሆነ መልካም የሆነ ዝና ከአላህ በእዝነት ከሚሰጡ ነገሮች መካከል ነው። በመልካም ስም መጠራት፣ መልካም የሆነ አሻራ፣ መልካም የሆነ ነገር በዱንያ ላይ ጥሎ ማለፍና በዛ መልካም ዝና መወሳት ከአላህ ከሚሰጠው እዝነቱ መካከል ነው ማለት ነው። ኢንሻአላህ በሌላ ትምህርት እንመለሳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።